ሰዎች አልባሳትን ከተለያዩ ነገሮች ይሰራሉ። ከነዚህም መካከል ከሐር ትል የሚሰራው የሐር ጨርቅ ተጠቃሽ ነው። የሐር ጨርቅ ታሪክ ከ5000 ዓመታት በፊት በቻይና የተጀመረ ሲሆን ለረጅም ጊዜ በዓለም ዙሪያ የሀበራ የተሰኘ የዩቲዩብ ቻናል ሲሆን ዓለም ላይ የሚገኙ አስገራሚ አስደናቂ ነገሮችን በሚገርም ትንተና አቀርብላችኋለሁና ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። የውበትና የልሂቃን መለያ የነበረ ውድ የተፈጥሮ ክር ነው። የቻይና አፈ ታሪክ እንደሚያመለክተው የሐር ጨርቅ የተገኘው ከክርስቶስ ልደት በፊት በ2700 ዓመተ ዓለም አካባቢ በቻይናዋ ንግሥት እቴጌ ጣይቱ ሌይዙ አማካኝነት ነው። ንግሥቲቱ ከሾላ ዛፍ ጥላ ስር ሻይ እየጠጡ ሳለ የሐር ትል ዛፍ ላይ የሰራው ኮኮን ትኩስ ሻይ ውስጥ ይወድቃል። በሙቀቱ የተነሳ የኮኮኑ ውጫዊ ክፍል ልልት ብሎ ረጅምና የሚያብረጨልጭ የሐር ክር ሲፈታ ትመለከታለች። ይህ ክስተት የሐር ትሎችን የማርባትና ክሮቻቸውን አሰባስቦ የመሸመን ጥበብ እንዲፈጠር ምክንያት ሆኗል። ቻይናውያን የሐር ክር የማምረት ምስጢርን ለብዙ ሺህ ዓመታት በጥብቅ ይዘው ቆይተው ነበር። ሐር እጅግ በጣም ውድ ከመሆኑ የተነሳ እንደ ገንዘብ ያገለግል ነበር። ይህ አስደናቂ ጨርቅ ከቻይና ተነስቶ እስከ መካከለኛው ምስራቅና አውሮፓ የሚደርሰው የንግድ መስመር እንዲመሰረት ትልቅ አስተዋጽኦ አድርጓል። በዘመናት ሂደት ውስጥ መሰራጨት በመጀመሩ ሌሎች አገሮችም የሐር ትል ማርባት ጀመሩ። የሐር ጨርቅ ታሪክ ከኢትዮጵያ ማህበራዊና ሃይማኖታዊ ሕይወት ጋርም የቆየ ትስስር አለው። ከጥንት ጀምሮ ከፍተኛ መጠን ያለው የተዘጋጀ የሐር ጨርቅ ከውጭ ሀገራት ይገባ እንደነበር መረጃዎች ያሳያሉ። በዛሬው ጊዜ እንደ ሰሃባር ባሉ አምራቾች አማካኝነት ከዱር የሐር ትሎች ክር እየተፈተለ በአርባ ምንጭ አካባቢ የሐር እርሻና ምርት ይካሄዳል። በኢትዮጵያ ባህላዊ አልባሳት ጥልፍና ውበት ውስጥ የሐር ክሮች ወይም እንደ ሐር የሚያብለጨልጩ ክሮች በስፋት ጥቅም ላይ ይውላሉ። የሐር ጨርቅ ከሐር ትል የሚዘጋጀው ትሉ በሚያዘጋጀው እንቁላል መሰል መጠለያ ወይም ኮኮን ውስጥ ያሉትን ነጥቦች በማፈላለግ በማጽዳት እና በማከም በልዩ ክር መልክ በመፍተልና በመሸመን ነው። ይህ የተወሳሰበ አሰራር በዋና ዋና ደረጃዎች እንደሚከተለው ይከናወናል። የሐር ትል ወይም እርባታ ሴሪካልቸር ይባላል። እንስት እጭ የሐር ፌንጣ ሙዝ በመቶዎች የሚቆጠሩ እንቁላሎችን ትጥላለች። እነዚህ እንቁላሎች ከተፈለፈሉ በኋላ ትሎች ይወጣሉ። ትሎቹ የኢንጆሪ ዛፍ ቅጠሎችን ብቻ እየተመገቡ ለ1 ወር ያህል ያድጋሉ። ትሎቹ ሙሉ ለሙሉ ካደጉ በኋላ በራሳቸው ምራቅ ወይም በፕሮቲን የበለጸገ ፈሳሽ ተጠቅመው ዙሪያቸውን የተለያዩ ኮኮኖችን ወይንም መጠለያዎችን ይሰራሉ። ይህ መጠለያ እያንዳንዱ እስከ 100 ሜትር የሚረዝሙ በጣም ረቂቅ የሐር ፈትሎችን ይዟል። በመቀጠል ኮኮን ወይም ደግሞ መጠለያ ውስጥ ያለውን ትል ወደ ቢራቢሮነት ከመቀየሩ በፊት የፈላ ውሃ ውስጥ በመጨመር ወይም በእንፋሎት በማሞቅ ትሉ ይገደላል። ይህ የሐር ክሩ እንዳይበላሽ ለመከላከል ይረዳል። የኮኮኑን ውጫዊ ክፍል የሚለቀቅበት የሙቀት ውሃ ውስጥ ከተዘፈቁ በኋላ የሐር ፈትል መጀመሪያው ተፈልጎ ይያዛል። በርካታ ኮኮኖች ውስጥ የሚገኙ ፈትሎች አንድ ላይ ተጣምረው ወፍራምና ጠንካራ የሐር ክር ይመሰርታሉ። ከተለያዩ ኮኮኖች የተሰበሰቡት የሐር ክሮች ተነስተው በልዩ ማሽን ወይም በእጅ በመታገዝ ወደ መደበኛ የክር ጥቅል ይቀየራሉ። የተፈተለው ክር ተፈጥሯዊ የሐር ሙጫውን ለማስወገድ በአመድ ውሃ ወይም በልዩ ሳሙና ታጥቦ ይለሰልሳል። ከዚያም እንደየፍላጎቱ በተለያዩ የተፈጥሮ ወይም አርቴፊሻል ቀለሞች በመታገዝ ቀለም ይቀባል።
በመጨረሻም የደረቁና ያሸበረቁ የሐር ክሮች በሽመና ማሽን በመጠቀም ወደ ተለያዩ የጨርቅ አይነቶች ማለትም ወደ ቀሚስ፣ ሻሽ፣ መደረቢያ ወዘተ ይሸመናሉ። የሐር ልብሶችን መልበስ ከተፈጥሯዊ ይዘታቸው የተነሳ ለቆዳችን ጤናና ሰውነት ምቾት በርካታ ጥቅሞች አሏቸው። ከእነዚህም ውስጥ ዋና ዋናዎቹ የሚከተሉት ናቸው። ቀዳሚው የቆዳን እርጥበትና ወጣትነትን መጠበቅ። ሐር ሌሎች ጨርቆች እንደሚያደርጉት ከቆዳው ላይ እርጥበትን አይመጥም። ይህም ቆዳው እንዲለሰልስና እንዳይደርቅ ይረዳል። በተጨማሪም የተፈጥሮ ፕሮቲንና አሚኖ አሲድ ስላለው የቆዳ መሸብሸብን ለመከላከል ያግዛል። ሁለተኛው የሐር የአየር ሁኔታ አስተካካይ መሆኑ በሞቃታማ ቀናት አየር እንዲዘዋወር በማድረግና ላብን በመሳብ ሰውነትን ያቀዘቅዛል። በቀዝቃዛ ቀናት ደግሞ የሰውነትን ሙቀት በመያዝ ምቾትን ይሰጣል። ሶስተኛው ለስላሳነትና ለቆዳ ተስማሚነት የሐር ክሮች እጅግ በጣም ለስላሳ በመሆናቸው ስሜታዊ ለሆኑ ቆዳዎች እንደ ኤክዚማ ላሉ የቆዳ ችግሮች ተስማሚ ናቸው። ቆዳን ከመቧጨር ወይም ከመቆጣት ይከላከላል። አራተኛው ባክቴሪያን እና ፈንገስን መከላከል ተፈጥሯዊ የሆኑ ጸረ ባክቴሪያና ጸረ ፈንገስን መከላከል ስላሉት አቧራን፣ ሻጋታን እና የተለያዩ ባክቴሪያዎችን ለመመከት ይረዳል። የሐር ጨርቆች ውድ የሆኑባቸው የተለያዩ ምክንያቶች ሲኖሩ አንደኛው እጅግ በጣም ብዙ ትሎችና ቅጠሎችን ይፈልጋል። አንድ ያርድ የሐር ጨርቅ ለማምረት እስከ 3000 የሚደርሱ የሐር ትሎች ያስፈልጋሉ። እነዚህ ትሎች በሙሉ እንዲያድጉ ከፍተኛ መጠን ያለው ቅጠል መመገብ አለባቸው። ሁለተኛው በእጅ የሚሰበሰብ አድካሚ ሂደት። የሐር ክሮች ከትሉ ወይም ደግሞ ከኩኩኑ የሚፈቱት በእጅ በሚሰራ በጣም ጥንቃቄ በተሞላበት ሂደት ነው። ክሮቹ ሳይበላሹ ረጅም ሆነው እንዲወጡ ለማድረግ ልዩ ባለሙያተኛ ያስፈልጋል። ሶስተኛው አቅርቦቱ ውስን ነው። እንደ ጥጥ ማስ ፕሮዲውስድ የሚደረግ አይደለም። የሐር ትሎች በተለይም ሙልቤሪ የተባለው የሐር ትል የሚፈልጉት የተለየ የአየር ንብረትና ከፍተኛ እንክብካቤ ነው። አራተኛ የተወሳሰበ የጉልበት ሥራ። በኢትዮጵያ ውስጥ እንደ ሳብሃር ባሉ ማዕከላት ወይም በባህላዊ ሽመና የሚከናወነው የሐር ዝግጅት ከእርሻ ጀምሮ ረጅም ጊዜን ይወስዳል። አምስተኛ ልዩ ጥራት ያለው በመሆኑ ሐር በጣም ለስላሳ፣ ቀላል እና ለሰውነት ላይ እጅግ በጣም ምቹ የሆነ ተፈጥሯዊ ባህሪ ስላለው እንደ ከፍተኛ የቅንጦት ልብስ ይታያል። በሀገር ውስጥ የሐር ምርት እንደ ኤሪ ሐር ያሉ አብዛኛውን ጊዜ በካስቶር ቅጠል ላይ የሚመገቡ ሲሆን ከአርባ ምንጭና ሌሎች ቦታዎች የሚሰበሰቡ በእጅ የሚከናወኑ ሂደት በመሆናቸው ጨርቁን ውድ ያደርገዋል።